ሰላም ዛሬ ይዤላችሁ የመጣው ስልክ ቴክኖ ስፓርክ 10 ነው። አንድሮይድ 13 እና ያው ስልኩን ፎርማት ካደረኩት በኋላ ኤፍአርፒ ጠይቋል። እንዴት አድርገን ኤፍአርፒው እንደምናሳልፍ ነው የማሳያችሁ። ይሄን ለማሳለፍ በኮምፒውተርም ያለ ኮምፒውተርም ማሳለፍ ይቻላል። እኔ ግን ያለ ኮምፒውተር እንዴት አድርጌ ኤፍአርፒው እንደማሳለፍ ነው የማሳያችሁ። ይህ ስቴፕ ያው አብዛኛ ሰው ስለሚፈልገው ያለ ኮምፒውተር ማሳለፉን ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። በመጀመሪያ የምናደርገው ምንድነው ስልኩን ከዋይፋይ ጋር እናገናኘዋለን ወይም ደግሞ በሞባይል ዳታ እናገናኘዋለን ማለት ነው። የሚፈልገው ያው ስልኩ ከኢንተርኔት ጋር እንዲገናኝ ነው። ከዛ ልክ እንደዚህ ከተገናኘ በኋላ ትንሽ እንጠብቀዋለን። አሁን ወደ ብሮዝ ውስጥ ከሚገባ ማለት ነው ኮኔክት እስከሚልን ድረስ እንጠብቀዋለን። አሁን ተገናኝቷል። እዚህ ጋር ያው አግሪ ሶፍት ተርሚሱን እየተስማማን ስቴፑን እንከተላለን ማለት ነው። እንግዲህ ኤፍአርፒ ማለት ምንድነው? ስልኩን ፎርማት ካደረግነው በኋላ ያንን የምናሳልፍበት ስቴፕ ነው። ስልኩ ፎርማት ከሆነ በኋላ አንድም የድሮን ፓተርን ይጠይቃል ወይም ደግሞ ኢሜይል ይጠይቃል። ይሄንን ኢሜይልንም ፓተርኑንም ካላወቅነው ያንን የምናሳልፍበት ስቴፕ ነው ኤፍአርፒ ማለት ነው። አሁን የድሮን ፓተርን ጠይቋል፣ አላውቀውም፣ ስለዚህ ስኪፕ ነው እምለው ማለት ነው። ቀጥሎ ደግሞ ያው ኢሜይል ይጠይቀኛል። በኢሜይል ቬሪፋይ እንዳደርግለት ልክ እንደምታዩት ኢሜይሉን ስለማላውቀው ስኪፕ ብዬ ወይም ደግሞ ወደኋላ መለሳለሁ። አሁን እንግዲህ ስቴፑን በትክክል ተከታተሉት እንዴት እንደማደርግ ማለት ነው። እዚህ ጋር ያው እያንዳንዱን በምልክት ባሳያችሁ ነው የሚሻለው። እንደ ስቴፑን ተከታተሉት ማለት እንዲህ ካደረግኩ በኋላ ከዛ ዝከነው 3 ነጠብጣብ አለች። እችን አንዴ እንደዚህ ክሊክ አደረጋትና ሼር አርቲክል የሚለውን ክሊክ አደርገዋለሁኝ። አንዳንድ ስልኮች ላይ ይሄ ማለት ይሄ ሼር አርቲክል የሚለው ላይሰራ ይችላል። እዚህኛው ስልክ ላይ ግን ሰርቷል። ስለዚህ ወደ ክሮም ወደ ፈለግንበት ማድረግ እንችላለን። ዞሮ ዞሮ ብሮዝ እንዲከፍትልን ነው ታርጌቱ፣ ሌላ ምንም ነገር የለውም። እንደ አድርጌ ክሊክ አድርገዋለሁኝ፣ አልከፈተም። ድጋሚ መሞከር ነው። በቃ አሁን ክሮሙ ወደ እዚህ ጋር ሰርች ማድረጊያ ቦታ ከፍቶልኛል። እዚህ ጋር ቬንሮም ብለን ሰርች እናደርጋለን። እናንተ የፈለጋችሁትን የምታውቁትን ሰርች አድርጉ። እኔ ቬንሮም ስለማውቀው ይሄንን ሰርች አድርገዋለሁ ማለት ነው። ከዛም በኋላ ዌብሳይቱ ይከፍትልኛል። ይሄን አንዴ እዚህ ክሊክ አድርገዋለሁ። ልክ ይሄን ስከፍተው አሁን እንግዲህ የተለያዩ ኦፕሽኖች አሉ። እኔ የፈለገው ሴቲንጉን መክፈት ነው። እንዳርግ ሴቲንጉን ከፍተዋለሁ። ከዛ ልክ እንዲህ አድርገው እዚህ ጋር እንደምታዩት የስልኩን ፉል ስፔሲፊኬሽን ያሳየኛል። አንድሮይድ ስንት እንደሆነ ሪዞሉሽኑን እያንዳንዱ ያሳየኛል። ያው እንደምታዩት አሁን ስልኩ ይሄን ነው የሚመስለው ማለት ነው። ከዛ ይሄን ካደረግን በኋላ ልክ ወደ ላይ እንደዚህ በማድረግ ስፔሻል ፋንክሽን የሚለን እንፈልጋለን እንደዚህ ማለት ነው። ከዛ በኋላ አክሰሲቢሊቲ የሚል አለ። እችን አክሰሲቢሊቲ የሚለውን ነክተን ስናበቃ እዚህ ጋር እኛቷን ኦን አለው እናደርጋታለን ማለት ነው። ልክ እንደዚህ እኛቷን አለው እናደርጋታለን። በኋላ ላይ ያው የጉግል አሲስታንት ኢኔብል ማድረጊያ ስለሆነች ከዛ ይሄን ካደረግን በኋላ ባክንልና እዚህ ጋር ምንድን የምናደርገው አፕስ ማናጅመንት የሚል አለ። እሱን አንዴ እንከፍተዋለን። ከዛ ይሄን ካደረግን በኋላ እዚህ ጋር ምንድን የምናደርገው አንድሮይድ ሲታፑን ፎርስ ስቶፕ እናደርገዋለን። አንድሮይድ ሲታፑን ፎርስ ስቶፕ ካደረግን በኋላ ወደ ደግሞ እንደዚህ በመፈለግ ጉግል ፕሌይ ሰርቪሱን እሱን ዲሰብል ነው የምናደርገው። ምክንያቱም እሱ ነው የስልኩን አድሚን ማለት የስልኩ አድሚን ስለሆነ እሱ ነው ኤፍአርፒውን ይሄንን ኦፍ ስናደርገው ኤፍአርፒው እንዳይጠይቅ የሚያደርገን እሱ ነው ማለት ነው። ከዛ ይሄን ኦፍ ካደረግን በኋላ ባክ እያልን ወደ ኋላ ልክ እንደዚህ እንመለሳለን። ከዛም በኋላ ኔክስት ብለን ወደ ፕሮሰሱ መሄድ ነው። እዚህ ጋር ትንሽ ይቆያል። ማወቅ ያለባችሁ ነገር በዋይፋይ ከሆነ ላይገናኝም ስለሚችል በሞባይል ዳታ ነው የምንገባው። ሞባይል ዳታ ሲሙ ውስጥ ስላስገባሁበት በሞባይል ዳታ ኢንስቴድ አድርገውና ልክ እንደዚህ ገባለሁኝ። ከዛ ልክ እንደገባው በኋላ አሁን ኮኔክት እያለ ነው። ትንሽ እንጠብቀዋለን። እዚህ ጋር እንግዲህ ይሄን ካደረኩት በኋላ እዚህ ጋር ምን ያመጣል? ቼኪንግ ፎር አፕዴት ይላል። አፕዴት አያደርግም። አፕዴት የሚያደርገው ለምንድን ነው? እዛ ጋር ጉግል ፕሌይ ሰርቪሱን እንትን ስላደረኩት ዲሳብል ስላደረኩት አፕዴት አያደርግም። ስለዚህ እቺ ምልክቷና የጉግል አሲስታንቷን እንዲህ አድርጌ ጫን እላታለሁኝ። ምክንያቱም ሁለቱም ባንዴ ስንጫነው ጉግል ፕሌይ ሰርቪሱን እንዲያበራ ወደዛ ወደ ጉግል ፕሌይ ሰርቪስ ሴቲንግ ብቻ ሪዳይሬክት ያደርገናል ማለት ነው። አሁን እንደምታዩት አሁን እሱን አብራ እያለኛል ከፍቶልኛል። ከዛ ሄጄ ያችን ዲሳብል የሆነችውን እናብላ አደርጋታለሁ። በቃ ከዛ ባክ እየሆነ ለመለሳለሁኝ። አፕዴት ያደርጋል። አለፈ ማለት ነው። በቃ አሁን አልፏል። እንደምታዩት ቼኪንግ ፎር አፕዴት አለ። ጉግል ሰርቪስ ይኸው ገብቷል። በቃ ተቀብሎኛል ማለት ነው እንደምታዩት። እና በዚህ መንገድ ይሄንን ማሰለፍ ትችላላችሁ። ይሄ ሜተድ
ለቴክኖ፣ ለኢንፊኒክስ፣ ላይቴል ለእነዚህ አይነት ስልኮች ለኦፖ፣ ለሪልሚ፣ ለዦሚ ለእንደዚህ አይነት ስልኮች የሚሰራ ሜተድ ነው። በዚህ መንገድ ማሰለፍ ትችላላችሁ። አንድሮይድ 11፣ 12፣ 13፣ 14፣ 15 ላይ ይሄ ሜተድ አይሰራም። ምክንያቱም ያው ሴኩሪታቸው ሌተስት ስለሆነ እነዚህ መንገዶች ብሎክ አድርጓል፣ ላይሰራ ይችላል። ሜቢ አንዳንድ ስልኮች ላይ ሊሰራ ይችላል፣ ግን አብዛኛ በሚባል ደረጃ ይሄ ሲስተም አይሰራም እና በዚህ መንገድ ማሳለፍ ትችላላችሁ። በጣም ቀላል ነው፣ ያን ያህል ውስብስብ ነገርም አይደለም። ስለተከታተላችሁኝ አመሰግናለሁኝ። ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ብታደርጉ ጥሩ ነው። ቻው